ሰላም እንደምን አረፈዳችሁ። የሰዓቱን ዜና ይዤላችሁ ቀርቤያለሁ። የህዳሴውን መጠናቀቅ አስመልክቶ በስደት ያሉ ኢትዮጵያውያን ወደ ሀገራችን ካልገባ ማለታቸው ይታወሳል። እንዲሁም በኢትዮጵያ ያሉ ወጣቶች አባይ የኔ ስደት ለምኔ በማለታቸው የተለያዩ አረብ ሀገራት የቤት ሰራተኛ እጥረት እያጋጠማቸው እንደሆነ ለኢትዮጵያ የውጭ ጉዳይ ሚኒስቴር በጻፉት ደብዳቤ ገልጸዋል። የውጭ ጉዳይ ሚኒስቴሩም በሰጡት መግለጫ እናንተ የክፉ ቀን ደራሻችን ስለሆናችሁ ልንክዳችሁ አንወድም። ከዚህ በታች በተዘረዘሩት ስምምነት የምትስማሙ ከሆነ ለግድቡ አስተዋጽኦ ያላደረጉ አንዳንድ ኢትዮጵያውያንን ምናልባት ልንልክላችሁ እንችላለን ብለዋል። ዝርዝሩም አንደኛ፣ የትኛውም አረብ ሀገራት ከኢትዮጵያ ሰራተኛ ሲወስዱ በቅድሚያ ሽምግልና መላክ እንዲሁም ጥሎሽ መጣል እንዳለባቸው ተገልጿል። ሁለተኛ፣ ያላ ከላስ ሱራ እና እንዲሁም የመሳሰሉ ኃይለ ቃላቶችን ለኢትዮጵያ የቤት ሰራተኞች መጠቀም እንደማይችሉ ደንግጓል። ሶስተኛ፣ የህመም ስሜት ተሰማን ሲሉ ኤክስፓየር ዴቱ የተረጋገጠም ሆነ ያልተረጋገጠ ማንኛውንም ፓናዶል አንስቶ ማስቃም አይችሉም። ይልቁንስ በአፋጣኝ አምቡላንስ በመጥራት ወደ ሕክምና ቦታ ወስደው ጤንነታቸውን ማረጋገጥ እንዳለባቸውም ደንግጓል። ሌሎቹም ይቀጥላሉ። በቀጣይ ዜና እንገናኛለን። መልካም ጊዜ።